የተወደዳችሁ ወገኖቼ እንኳን ለቅዱስ ፋሲካ በሰላም አደረሳችሁ። ፋሲካ ለክርስቲያኖች ከሁሉም በላይ ታላቅ በዓል ነው። ይህ በዓል የደስታ ቀን ብቻ አይደለም፣ የፍቅር የድህነት እና የትንሣኤ ታሪክ ነው። በአንደኛ ደረጃ እንግዲህ ፋሲካ ምንድን ነው የሚለውን በኢትዮጵያ ኦርቶዶክስ ተዋሕዶ አማካኝነት ታሪኩን ለመቃኘት እንሞክራለን በቀላሉ። ፋሲካ ማለት መሻገር ማለት ነው። በአጭሩ በመጽሐፍ ቅዱስ እንደምናውቀው እግዚአብሔር የእስራኤልን ሕዝብ ከግብፅ ባርነት ነፃ ሲያወጣቸው የተከበረ ታሪካዊ ቀን ነበር። የበጉ ደም በቤታቸው መዝጊያ ላይ ተቀብቶ የመቅሰፍት መልአክ እንዲሻገራቸው ሆነ። ይህ የቀድሞ ፋሲካ ነበር። ነገር ግን በአዲስ ኪዳን እውነተኛው የፋሲካ በግ ኢየሱስ ክርስቶስ ሆነ። እርሱ ለዓለም ኃጢአት ራሱን መስዋዕትነት አድርጎ ሰጠ። ስለዚህ የክርስቲያኖች ፋሲካ የሞትን ድል የሚያሳይ የትንሣኤ በዓል ነው። በሁለተኛ ደረጃ የኢየሱስ ክርስቶስ ወደ ኢየሩሳሌም መምጣት ወይም መግባት ነው። የፋሲካ ታሪክ ከኢየሱስ ወደ ኢየሩሳሌም በክብር መግባቱ ይጀምራል። ሕዝቡ በደስታ ሆሳዕና እያሉ ተቀበሉት። በዘንባባ ቅጠል እየወዘወዙ መንገዱን አነጠፉለት። ብዙዎችን ንጉሥ መጣልን ብለው አሰቡ። ነገር ግን እርሱ የመጣው ለዓለም መዳን ነበር። እርሱ በአህያ ላይ ወጣ። ይህም ትህትናውን ያሳያል። የእርሱ መንግስት የዚህ ዓለም መንግስት አልነበረም። በሶስተኛ ደረጃ የመጨረሻው እራት ፋሲካ ሲቀርብ ጌታችን ከደቀ መዛሙርቱ ጋር የመጨረሻውን እራት በላ። በዚያ ምሽት አንድ ታላቅ ምስጢር ተገለጠ። እርሱ እንጀራውን አንስቶ ይህ ስጋዬ ነው፣ ጽዋውንም አንስቶ ይህ ለብዙዎች ለኃጢአት ስርየት የሚፈሰው የአዲስ ኪዳን ደሜ ነው አለ። ይህ የቅዱስ ቁርባን መሰረት ሆነ። እርሱ ከዚያ በፊት የደቀ መዛሙርትን እግር አጠበ። ይህም ታላቅ ትምህርት ነበር። ከእናንተ ታላቅ የሚሆን አገልጋይ ይሁን የሚል መልእክት ነበር። በአራተኛ ደረጃ የምናየው የይሁዳ ክህደት ነው። በዚያ ምሽት ጌታ ከደቀ መዛሙርቱ አንዱ አሳልፎ እንደሚሰጠው ነገራቸው። ይሁዳ አስቆሮታዊ በ30 ብር ጌታውን አሳልፎ ለመስጠት ተስማማ። ይህ በሰው ልጅ ታሪክ ከሁሉ የሚያሳዝን ክህደት ነበር። ከጌታ ጋር የበላ ከእርሱ ጋር የተጓዘ ታምራት ያየ ያም ሰው እርሱን አሳልፎ ሰጠው። በአምስተኛ ደረጃ የምናየው በጌቴሰማኒ አትክልት ያደረገው ጸሎት ነው። ጌታችን ከመጨረሻው ራት በኋላ ጌታ ወደ ጌቴሰማኒ ሄደ። እዚያ እጅግ ከባድ ጸሎት አደረገ። አባት ሆይ ቢቻል ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፍቃድ ሳይሆን የአንተ ፍቃድ ይሁን አለ። ይህ የክርስቶስ ታላቅ ትህትና እና መታዘዝ ነበረ። እርሱ መከራውን እያወቀ ወደ መስቀል ሄደ። ከሰው ሁሉ ኃጢአት በላዩ እንደሚጫን ያውቅ ነበረ። ነገር ግን በፍቅር ሁሉን ተቀበለ። በስድስተኛ ደረጃ የምናየው መያዙና መደብደቡ ነው። ጌታችን ይሁዳ ከወታደሮቹ ጋር መጥቶ በመሳም ጌታውን አመለከተ። ያ መሳም የፍቅር ምልክት ሳይሆን የክህደት ምልክት ሆነ። ኢየሱስ ተያዘ፣ ተደበደበ፣ ተሰደበ፣ ተዋረደ። የሰማይና የምድር ጌታ በፍጥረት ፊት ሁሉ ተገፋ። ደቀ መዛሙርቱ ፈሩና ተበተኑ። ጴጥሮስ እንኳ ጌታውን 3 ጊዜ ካደ። ነገር ግን ጌታ በሁሉ ውስጥ ዝም አለ። ለሚገድሉት እንኳ ፍቅር ነበረው። በሰባተኛ ደረጃ የምናየው ፍርድ በጲላጦስ ፊት ሲቀበል ነው። ጌታችን ኢየሱስ ወደ ሊቀ ካህናት
ከዚያም ወደ ጲላጦስ ወሰዱት። ሐሰተኛ ምስክሮች ቀርበው ክስ አቀረቡበት። ነገር ግን በጲላጦስ በእርሱ ላይ ምንም በደል አላገኘም። ህዝቡ ግን ስቀለው ስቀለው እያሉ ጮሁ። በርባንን ፍታልን፣ እሱን ግን ስቀለው እያሉ ይጮሁ ነበር። ያ ህዝብ ጥቂት ቀናት በፊት ሆሳና ብሎ የተቀበለው ህዝብ ነበር። የሰው ልብ በፍጥነት እንዴት እንደሚለወጥ ያሳያል። በመጨረሻ ጲላጦስ እጁን ታጥቦ ለስቅለት አሳልፎ ሰጠው። በስምንተኛ ደረጃ የምናየው ጌታችን የእሾህ አክሊል እና የመስቀል መንገዱን ነው። ወታደሮች ኢየሱስን እጅግ አሰቃዩት። እሾህ አክሊል አደረጉበት፣ ቀይ ልብስ አለበሱት። ንጉሥ ነህ እንዴ እያሉ ተዘባበቱበት፣ እያሉ ተሳለቁበት። ከዚያ መስቀሉን ተሸክሞ ወደ ቀራንዮ ሄደ። ይህ በሰው ልጅ የሚታሰብ ትልቁ የመከራ መንገድ ነው። የምንሰራውን ኃጢአት ዋጋ እርሱ በስጋው ተሸክሞ መሄዱን ነው። በዘጠነኛ ደረጃ የምናየው ደግሞ ጌታችን ስቅለቱን ነው። በቀራንዮ ተሰቀለ። በሁለት ሌቦች መካከል በመስቀል ላይ ተሰቀለ። እጆቹ ተቸነከሩ፣ እግሮቹ ተቸነከሩ። ነገር ግን በዚያም እንኳ የተናገረው ቃል ፍቅር ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይህ የሰማይ ፍቅር ነው። ሰው በክፋት ሲመታው እርሱ በምሕረት መለሰ። በአስረኛ ደረጃ የመስቀሉ 7 ቃላት ትርጉም ነው። በአጭሩ በመስቀል ላይ ጌታ የተናገራቸው ታላቅ መንፈሳዊ ትምህርት አላቸው። ምሕረት፣ ይቅርታ፣ ተስፋ፣ ፍቅርና ድህነት ነበሩ። ከነዚያ መካከል ዛሬ ከእኔ ጋር በገነት ትሆናለህ ብሎ ለንስሐ ያበቃው ሌባ ተስፋ ተሰጠው። ይህ የመጨረሻ ሰዓት እንኳ ንስሐ እንደሚያድን ያሳያል። በ11ኛ ሞቱና ተፈጥሯዊ ምልክቶች ናቸው። በመጨረሻ ጌታ ራሱን ሰጠ፣ ተፈጸመ አለ። ይህ ቃል የድህነት ስራ መጨረሱን ያሳያል። በዚያች ሰዓት ምድር ተናወጠች፣ ፀሐይ ጨለመች፣ የቤተ መቅደስ መጋረጃ ከላይ እስከታች ተቀደደ። ይህም ሰው ወደ እግዚአብሔር የሚገባበት መንገድ በክርስቶስ መከፈቱን ያሳያል። የመጨረሻው ቀብሩ ነው። ከሞተ በኋላ ዮሴፍ ከአርማትያስ እና ኒቆዲሞስ ስጋውን በክብር ወስደው በመቃብር አኖሩት። ድንጋይ ተንከባሎ ተገጠመበት። ጠባቂዎች ተቀመጡ። ለደቀ መዛሙርቱ ተስፋ የተዘጋ መስሎ ታየ። ነገር ግን እግዚአብሔር ታሪኩን አልጨረሰም ነበረ። በ13ኛ ትንሣኤውን ነው የምናየው። የትንሣኤ ወይም የድል ቀን ከ3ኛው ቀን ጠዋት ጀምሮ ሴቶች ወደ መቃብር ሄዱ። ነገር ግን ድንጋዩን ተንከባሎ ነበር፣ መቃብሩ ባዶ ነበር። መልአኩም እዚህ የለም ተነስቷል አላቸው። ይህ በክርስቲያን እምነት ትልቁ የድል ሰንደቅ ነው። ሞት ተሸነፈ፣ ሲኦል ተሸነፈ፣ ኃጢአት ተሸነፈ። ጌታችን ኢየሱስ ክርስቶስ በክብር ተነሳ። በመጨረሻ ትንሣኤው ነው። ለእኛ ምን ማለት ነው ትንሣኤው? የኢየሱስ ትንሣኤ ታሪክ ብቻ አይደለም፣ ለእኛ ህይወት ነው። የህይወት ምልክት ነው። ተስፋ አለ። ሞት መጨረሻ አይደለም። ኃጢአት ሊታጠብ ይችላል። የተሰበረ ልብ ሊፈወስ ይችላል። ከጨለማ በኋላ ብርሃን እንዳለ ያሳያል። ፋሲካ ለእኛ የምንበላው ምግብ ብቻ አይደለም፣ የህይወት መታደስ ነው። የህይወት መታደስ ቀን ነው። በኢትዮጵያ ፋሲካ እንዴት ይከበራል? ፋሲካ በጣም በክብር ይከበራል። ምዕመናን ረጅም ጾም ይጾማሉ። የሕማማት ሳምንታትን በጸሎት በስግደት በንስሐ ያሳልፋሉ። በፋሲካ ሌሊት ቤተክርስቲያን ይሄዳሉ፣ መሐሌት ይካፈላሉ። በብርሃንና በመዝሙር የትንሣኤን ደስታ ያከብራሉ። ከዚያ በኋላ በቤተሰብ ይሰባሰባሉ፣ ፍቅር ይጋራሉ፣ ይቅርታ ይደረጋል፣ ሰላም ይመለሳል። ይህ በዓል
የስጋ ደስታ ብቻ ሳይሆን የመንፈስም ደስታ ነው። መንፈሳዊ መልእክቱ ዛሬ እኛ ራሳችንን መጠየቅ አለብን። እኛ በህይወታችን ውስጥ የት ነን? እንዴት እንደ ይሁዳን ካደው? እንደ ጴጥሮስ እንፍራው ወይስ እንደ ደቀ መዛሙርቱ እንሸሻለን? ወይስ እንደ ማርያም በታማኝነት እንቆማለን የሚለው ጥያቄ ነው። የፋሲካ መልእክት አንድ ነው። ክርስቶስ ሞተልን፣ ተነሳልን፣ ሕይወት ሰጠን። ስለዚህ ከኃጢአት እንመለስ፣ ንስሐ እንግባ፣ በፍቅር እንኑር፣ ይቅር እንበል። የተወደዳችሁ ወገኖቼ ፋሲካ የትንሣኤ በዓል ነው። የሞት ሽንፈት ቀን ነው። የተስፋ በር የተከፈተበት ቀን ነው። ጌታችን ኢየሱስ ክርስቶስ ስለኛ ተሰቀለ፣ ስለኛ ሞተ፣ ስለኛም በክብር ተነሳ። እንኳን ለአዲስ ፋሲካ በሰላም አደረሳችሁ። ፍቅር፣ ሰላምና በረከት በቤታችሁ ይብዛ። አሜን። ለዘላለም እንድኖር በሩን ስለከፈትክልኝ አመሰግንሃለሁ። ቅዱሱን መንፈስን እንድትሰጠኝ እርሱም ከኔ ጋር በመኖር መንገድህን እንዲያሳየኝ በሙሉ ልቤ እንድወድህና አንተንም ደስ የሚያሰኝ ሕይወት እንድኖር ኃይልን እንዲሰጠኝ እለምንሃለሁ። በዚህ ምድር የሚኖሩ ሰዎች ሁሉ በሁሉም ስፍራ ያመስግኑህ። አሜን።